فإن لم يستجيبوا لك فاعلم أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله إن الله لا يهدي القوم الظالمين. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد يتكبراتشو يا الله باريوج الله سبحانه وتعالى የነብዩን አለይሂ ሰላቱ ወሰላም መንገድ አጥብቀን እንድንይዝ አዞን ሲያበቃ ጊዜው በረዘመ ቁጥር ጅህልና በበዛ ቁጥር የሰው ልጆች ከአላህ ስብሓነሁ ወተዓላ ያላቸው ቀረቤታ የራቀ በመጣ ቁጥር አላዋቂዎች በበዙ ቁጥር ስሜት ተከታዮች በበዙ ቁጥር ትክክለኛው የአላህ ስብሓነሁ ወተዓላ ዲን እየተረሳ በየመንደሩ ሼክ ነኝ ብሎ አዳዲስ የሚጀምሩ ሰዎች ዲን እንደ ዲን ተደርጎ ይያዛል። የነብዩ አለይሂ ሰላቱ ወሰላም ፈለግ እየተረሳ ይመጣል ማለት ነው። ዛሬ ትንሽ ላስታውሳችሁ መፈልገው አላህ Subhanahu Wa Ta'ala ዒድን ደንግጎለን ሲያበቃ አላህ Subhanahu Wa Ta'ala የማይፈሩ ሰዎች የነብዩን አለይሂ ሰላቱ ወሰላም መንገድ በጥልቅ የማያውቁ ሰዎች ለስሜታቸውና ለሸይጣን ያደሩ ሰዎች በየጊዜው አዳዲስ ነገር ይጀምራሉ ያመጣሉ። ከነዚህ አዳዲስ ከተጀመሩና ከመጡ መጤ ከሆኑ ነገሮች አንደኛው ይህ ስድስቱ ጾም ከተጾመ በኋላ ትንሿ ኢድ ተብላ ስለምትከበረዋ ይሆናል። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ መዲና በሄዱበት ጊዜ ወለሁም ለመዲና ሰዎች የውማኒ ሁለት ቀናቶች ነበሯቸው። የልዓቡነ ፊሂማ በእነዚህ በሁለቱ ቀናቶች ይጫወቱ ነበር። ፈቃለ ነብዩ አለይሂ ሰላቱ ወሰላም አሏቸው ማሃዛኒ اليوማኒ እነዚህ ሁለት ቀናቶች ምንድናቸው ብሎ ጠየቋቸው ነብዩ አለይሂ ሰላቱ ወሰላም። ፈቃሉ እነሱም አሉ ኩና ነልዓቡ ፊሂማ በእነዚህ ቀናቶች እንጫወትባቸው ነበር አሏቸው። ፊል ጃሂልያ የነብዩ አለይሂ ሰላቱ ወሰላም ሸሪዓ ከመምጣቱ በፊት ምን ጫወትባቸው ቀናቶች ናቸው አላቸው ለነብዩ አለይሂ ሰላቱ ወሰላም። فقال الرسول صلى الله عليه وسلم يا الله መልእክተኛም አሉ ان الله قد ابدلكم بهما خيرا ከነዚህ ቀናቶች አላህ በተሻለ ቀይሮላችኋል አሉ። خيرا منهما ከነዚህ ከሁለቱ ቀናቶች በተሻለ ቀይሮላችኋል አሏቸው ነብዩ አለይሂ ሰላቱ ወሰላም። يوم الاضحى የአረፋ ዒድ ويوم الفطر እንዲሁም ደግሞ የረመዳንን ዒድ ቀይሮላችኋል በእነዚህ ቀናቶች ብሎ ነብዩ አለይሂ ሰላቱ ወሰላም ነገሯቸው። አቡ ዳውድ ዘግቦታል። ሐዲሱንም ሼክ አልባኒ ሰሂህ ነው ብሎታል። ስለዚህ ከዚህ ሐዲስ የምንመለከተው ምንድነው? ነብዩ አለይሂ ሰላቱ ወሰላም ከመምጣታቸው በፊት በጃሂልያ የሚጫወቱባቸው ቀናቶች ነበሯቸው። ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ ይህ ምንድነው ብሎ ጠየቋቸው። ይህማ በጃሂልያ የምንጫወትባቸው የነበሩ ቀናቶች ናቸው አሏቸው ለነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala በእነዚህ በሁለት ቀናቶች እነዚህን ኢዶች ቀይሮላችኋል ብሎ የአላህ መልእክተኛ ነገሯቸው። ስለዚህ